እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። ቀጥሎ 24 ላይ ደግሞ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ እኔም ስለሚያምኑ እንጂ ስለነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድኋቸው ያውቃል። አንተ አባት ሆይ ዓለም ሳይፈጠር ስለወደደኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ቅዱስ አባት ዓለም አላወቀህም፣ እኔ ግን አወቅሁ። እነዚህም አንተ እንደላከኝ አወቁ። እኔም የወደድሁበት ፍቅር በእነርሱ እንዲሆን እኔም በእነርሱ ስምን አስታውቋቸዋለሁ ይላል። እዚህ ጋር በጣም የሚገርማችሁ ነገር በቁጥር 11 በቁጥር 20 እስከ በቁጥር 11 ከ20 እስከ 21 እና በቁጥር 22 እስከ 23 ላይ በአንድ በዚህ በአንድ ምዕራፍ ውስጥ ስንት ቦታ? 3 ቦታ። በቁጥር 11 ላይ በቁጥር 22 እስከ 20 እስከ 22 እንደገና ከ23 እስከ 4 ላይ ምንድነው እየለመነ ያለው? እግዚአብሔር ወልድ ማንን ነው የምለምነው? እግዚአብሔር አብን ሁሉም እንደኛ አንድ የሆኑ ዘንድ ይላል 3 ጊዜ። አሁን የተጫወትን በልና ወደ ጨዋታ ላምጣና ቤት ውስጥ ተቀምጠን የተጫወትን ደጋግሜ እኛ አንድ እንደሆን አንድ እንድትሆኑ እኛ አንድ እንደሆን አንድ እንድትሆኑ ብዬ ብላችሁ አቺ ትንሽ ብላለች ትሉኛላችሁ። ቃሉ አልተለወጠም። ያውን ቃል ነው የደገመው በአንድ ምዕራፍ ውስጥ 3 ጊዜ። ስለዚህ ጌታ ኢየሱስ ክርስቶስ አገልግሎቱን ጨርሶ በተነሳበት ጊዜ ምንድነው እጅግ በጣም ያሳሰበው ብላችሁ ብትሉ አንድ የመሆን ጉዳይ። ስለዚህ ደጋግሞ ይህንን 3 ጊዜ ከተናገረ በኋላ ከዚህ በኋላ እኔ በዓለም ስላይደለው እነዚህ ሰዎች ደቀ መዛሙርቶቹ ብቻ 11 ብቻ አይደሉም። ገና ወደ መንግስቱ የሚፈልሱት ሁሉ አንድ የሆኑ ነው ብሎ ያሳስባል ጌታ እግዚአብሔር ጌታ ኢየሱስ። እነዚህ 11 ብቻ አይደለም እየለመንኩ ያለሁት ሁሉ እኛ እናንተ ከኛ በኋላ ያመጡት ከኛ በፊት የነበሩትን ሁሉ ሩጫቸውን ጨርሰው የተሰበሰቡትን ሁሉ አካተው ነው ከመሄዱ በፊት ይህን ጥያቄ የጠየቀው እግዚአብሔር አሁን የጠየቀው እግዚአብሔር የለበት ያው ግን ለእኔና ለእናንተ ስጋ ለባሽ ለሆኑ ሰዎች እንዲገባን ነው እያሳሰበ ያለው። ለምን ብላችሁ ብትል በመጨረሻ ዘመን የብዙዎች ፍቅር ምን ትሆናለች ይላል? ትቀዘቅዛለች ይላል። የብዙዎች ፍቅር በመጨረሻ ዘመን እንደሚቀዘቅዝ ያውቃል። ስለዚህ አንድ እንድንሆን ነው ጌታ ኢየሱስ ክርስቶስ ተንገብግቦ ደጋግሞ ወደ አባቱ ያቀረበው ጥያቄ። ስለዚህ ወገኖቼ ምን ያህል አንድነት አለ? ከየት እንጀምር? ከቤት ከጓዳ ምን ያህል አንድ ነን? አንድ እንዳንሆንስ እንዴት ሰው አንድ እንሆናለን ብለው ደግሞ እንዲሁ ዝም ብዬ ገረፍ አድርጌ እነግራቸዋለሁ። አንድ መሆን እኛ
ፈቃደኞች እንሁን እንጂ እጅግ በጣም ቀላል ነው አንድ መሆን። አባቶቻችን ተረስተርቱ ምን ይላሉ? በሶስት እንደተገመደ ገመድ ይላሉ። ገመድ ብዙዎቻችን እናውቃለን። በሶስት እንደተገመደ ገመድ ነው የምንሆነው አንድ ከሆነ አንድነቱ ከመጣ። ስለዚህ ይሰማል። ስለዚህ በተቻለ መጠን አንድነታችንን እንድንጠብቅ እፈልጋለሁ። ለደቀ መዛሙርቶቹ ደግሞ የተናገረው ነገር ደግሞ ልንገራችሁ። ይሄ ቀጥታ ለእግዚአብሔር ነው የተናገረው። አገልግሎቱን ጨርሶ ከዚህ በኋላ በዓለም አይደለሁም እንዳለ ደግሞ ደቀ መዛሙርቶቹ ስለሚያውቁ ለእነሱም ደግሞ እንደዚህ ተናግሯቸዋል። ለደቀ መዛሙርቶቹ ወይም ለክርስቲያኖቹ በዛ ዘመን ለነበሩ ደግሞ ምን ይላቸዋል? ዮሐንስ ወንጌል ምዕራፍ 14 ቁጥር 5 ላይ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለ ይላል። ቶማስ አናውቅም፣ እንዴትስ መንገዱን እናውቃለን ይላል። ከዛ በኋላ ቁጥር 6 ላይ 14 ነው ያነበብኩት ያለሁት። ቁጥር 6 ላይ ኢየሱስም አለው እኔ መንገድ እውነት ሕይወትም ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አናውቅም እንዴት እናውቃለን ብሎ ጥያቄ ሲያቀርብለት እኔ መንገድም እውነትም ሕይወትም ነኝ አለ። እስከ ዛሬ ከኔ ጋር እየኖራችሁ አላወቃችሁ የሚል ጥያቄም አቅርቧል ጌታ። ስለዚህ መንገድም እውነትም ሕይወትም እኔ ነኝ ይላል። በእኔ በቀር ወደ አብ የሚመጣ የለም። ወደ አብ መግቢያውነት ከእግዚአብሔር አብ ጋር ከእግዚአብሔር ወልድ ጋር ከእግዚአብሔር መንፈስ ቅዱስ ጋር አንድ እንድንሆን ነው ጌታ ኢየሱስ ክርስቶስ የጠየቀው ጥያቄ። ስለዚህ ደቀ መዛሙርቶቹ መስመር ሲይዝ አይደለም ጥያቄ የጠየቀው። እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን ከተቀበልንበት ሰዓት ጀምሮ አካሄዳችን እንዴት ነው? እያንዳንዳችን ራሳችንን አካሄድ ስንል እርምጃ ቆንጆ አሳምሮ መሄድ አይደለም። ቃሉ ላይ እንዴት ነው ያለ ነው? ከቃሉ ጋር እንዴት ነው ውህደታችን? የቃሉ ፍሬ ምን ያህል በእኛ ላይ አፍርቶ ይታያል? እንዴ ይሄ እኮ ያስታውቃል፣ እቺ እኮ ታስታውቃለች እንባላለን ወይ? ስለዚህ ወገኖች እያንዳንዳችን እንደ እድሜያችን በጌታ ቤት ቆየን እንኖራለን። ከእድሜም ደግሞ አሁን ቅርብ ጊዜ ደግሞ እድሜያችን ከገፋ በኋላ መጣን ሰዎች እንኖራለን። የእግዚአብሔር ቃል ላይ ምን አለ መሰላችሁ? የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም። ቃል መስማት ይቻላል፣ ግን ተዋህዶ መጥቀም አለመጥቀሙ ሌላ ጉዳይ ነው። ስለዚህ እስቲ እስከዛሬ ድረስ ስንሄድ የሰማነው ቃል ወገኖቼ ምን ያህል ተዋህዶን ፍሬ አፍርተንበታል? ራሳችን እንድናይ ነው። ፍሬ ማፍራት አለብን። ፍሬም ማፍራውን ምን ያደርጋል? ያስወግደዋል። መቆረጥ አለ ሳይታወቅ ቀስ ብለን እግዚአብሔር ያዳላል እንዴ እንዳትል ነው። እግዚአብሔር አያዳላም። የማንንም ፊት አይቶ እግዚአብሔር አያዳላም። ራስን ዝግጁ ማድረግ፣ ራስን ማዘጋጀት። የሰማነው ቃል ምን ያህል ተዋህዶናል? አንዳንዱ 100 ፍሬ ያፈራበታል፣ አንዳንዱ 60፣ የመጨረሻው 30 ይላል ቃሉ። ስለዚህ ምን ያህል ፍሬ አፍርታችሁበታል? እንዴት ምን ያህል ፍሬ አፍርቼበታለሁ? በማንነታችን ውስጥ የሁላችንም ሁል ጊዜ መገለጥ ያለበት የእግዚአብሔር መንፈስ ቅዱስ ፍሬ ነው። ገላትያ ምዕራፍ 5 ላይ ከቁጥር 16 ጀምሮ ተዘርዝሯል የሥጋ ስራዎች።
ወረድ ብሎ ደግሞ እዛው የመንፈስ ቅዱስ ፍሬዎቹን ተዘርዝሯል። ስለዚህ እኔ ውስጥ ምን ፍሬ ነው ያለው ብላችሁ ራሳችሁን እንዳትጠራጠሩ። እግዚአብሔር ከኛ የሰወረ አንዳች ነገር የለም። የሥጋ ስራዎች ምን ምን እንደሆኑ የመሳሰሉ ናቸው ይላል። በማችሁ ነገር ተጠቅሶም ስለማያልቁ ማለት ነው። የሥጋ ስራዎች እንዲህ ብሎ ከዘረዘረ በኋላ ገላትያ ምዕራፍ 5 ነው ያነበብኩት ከቁጥር 16። ከዛ በኋላ ምን ይላል? እንዲህ ብሎ ከዘረዘረ በኋላ ጊዜ ላይ መቆጠር ፈልጌ ነው። ከዘረዘረ በኋላ ምን ይላል? እና የመሳሰሉ ናቸው ይላል። እቺ ብቻ አይደለችም። አንድ 10 ምናምን ቃሎች ሳይሆኑ ይላሉ። አልቆጠርኩትም በርግጥ። እና እሱን ከዘረዘረ በኋላ እና የመሳሰሉ ናቸው ይላል። ይሄ ነው እንግዲህ ወደ ክብር የሚያስገባን ወይም ከክብር የሚያወርደን። ከሥጋ ስራዎች ከተላቀቅንና ከተፋታን we are free። በመንገዱ ላይ ነው ያለነው፣ እያጠበጠብን ነው ያለነው። እነኚህ የሥጋ ፍሬዎች ደግሞ ብቅ ጥልቅ የሚሉብን ከሆነ ደግሞ መታገል ይጠበቅብናል። ታገሉ። ለምን? እቺ ሥጋ አፈር ናት። ነገ እኮ እሷ ወደ አፈር ነው የምትሄደው። ሥጋ አፈር ነው። እኛ መከራ አይተን ስፔሻሊ ኢትዮጵያኖች መከራ አይተን ደስ የምናውት ሰርተን አፈራውን ሥጋ በሐውልት ውስጥ ነው የምናስቀምጥ። የሐውልቱ ውድድር አለ። ይሄ እንዴት አድርጎ አሳምሮ ሰራለት ይባላል። ምንም ጥቅም የማይሰጥ አፈር ነው። ይሄ አፈራውን ሥጋ ነው እየሸወደን ያለው ወገኖች። ከእድሜ አኳያ ከእናንተ ስለምበልጥ ከብዙዎቻችሁ ስለምችል እኔ የተለማመድኩትን ነው ማውራችሁ። ይህ አፈራውን ሥጋ እግዚአብሔር ገስጾ በጣም ከባድ ነው። ስግብግብ የሆነ ሥጋ። ስለዚህ ዕለት ገላትያ 5 ቁጥር 16 ጀምሮ ያለውን እያነበብን ዕለት እያነበብን የትኛው የሥጋ ፍሬ ነው በእኔ ውስጥ እየታየ ያለው? አንድም የሥጋ ፍሬ ብታይብን መንግሥተ ሰማያት አንገባም። ለምን? እግዚአብሔር ቅዱስ ነው። እኔ ቅዱስ ነኝና ቅዱሳኑን ያለው እኮ በልብስ በምናምን በማጌጥ በምናምን አይደለም። ቅዱሳን መሆን ማለት ከሥጋ ስራዎች ፈጽሞ ነፃ መውጣት ማለት ነው። እኔ ቅዱስ ነኝና ቅዱሳኑን ስለ ከሥጋ ስራዎቻችን ፈጽመን ነስተን ወጥተን ወደ መንፈስ ቅዱስ ፍሬ እንድንገባ ነው። መንፈስ ቅዱስ ፍሬ እዛው ጋር ተዘርዝሯል በታች። እና በተቻላችሁ መጠን ወገኖቼ የመንፈስ ቅዱስ ፍሬንም አንብቡ። እዛው ገላትያ 5 ላይ ከ16 በኋላ አለ። እሱ ውስን ነው። አይታችሁ እንደሆነ የመሳሰሉ የሚለው እሱ ላይ የለም። የሥጋ ልክ እንደምንበላችሁ እንደ አሸን ልክ አንድ ገጠር ውስጥ ምናልባት አይታችሁ እንደሆነ አንዳንድ ጊዜ ሥጋ ተረስቶ ወይ ሳይዘለዘል ቋንጣ ሳይሆን ከቆየ ከዋደረ እጅግ በጣም ብዙ ትሎች ይወጣሉ አይደል? ሥጋችን እንደዛ ነው። ያጠላል፣ ያወጣል፣ መርዝ። አጅሬ ደግሞ ኋላ ደግሞ ነው ፓምፑን ይነፋል። አጅሬ ሴጦ እሱ መጨረሻ ወደ ሲኦል ስለሚሄድ ምርጫው እኛን ይዞ መሄድ ነው። ስለዚህ የመንፈስ ቅዱስ ፍሬውንም እዩ፣ የሥጋ ፍሬውንም እዩ። የቱን ነው እኔ ውስጥ ብቅ ጥልቅ እያለ ያለውን እዩ። እንደ ያዕቆብ ያታለላል እንዴ? መጽሐፍ ቅዱስ ላይ ወንድሙን አታለውታል። ራበኝ ባክን ብሎ ከእንትን መጥቶ ሲጠይቀው ብኩርናን ካልሰጠኸኝ አለ። ብኩርና ለምን ነው ታውሰደው አለ። ከዛ በኋላ አደረገ፣ ብኩርናውን ሰጠው። በምስር ወጥ አለ የሚለው በምስር ወጥ ሰጠው። ታላቅነቱን እዛ ውስጥም ሲታገሉ ነበር ማይሰን ውስጥ። ሌላ ቀን ደግሞ በነገራችን ላይ ቅርታ አድርጉልኝ፣ ከስም እዚያው ሊሆን ይችላል። 2 3 4 ልጆች ያለን ሰዎች በልጆቻችን መካከል የፍቅር ልዩነት ነቀርሳ ነው። የፍቅር ልዩነት ማሳየት የለብንም በልጆቻችን መካከል። አባት ወይ አንዱን ይወዳል፣ እናቱ አንዱን ትወዳል። ይሄ ነቀርሳ ነው። ስለዚህ እናቱ እንዴት እንደሆነ መንገድ አላውቅም፣ ኤሳውን ጠርቶት በቃ ልባርከው መጨረሻ በረከት ባርኮት ይስሐቅ ወደ መንግሥተ ሰማያት
ሊሄድ ስለሆነ ሰማችና እሱን ሂድና አድነናና በቃ ብኩርና እንሰጣለሁ ስለው እሺ ብሎ ስለማደነ ደግሞ እሷ ደግሞ ያዕቆብን ጠራችና በቃ እንዲህ ለሆነ ያዘጋጅልሃለሁ ሂድና ጥቦቱ ዜና ምናምን ብላ ሰርታ ቶሎ ብላ ጊዜን ለመጠቀም ነው ታውቃላችሁ አደረገች። እኔ ፀጉር የለኝም ስለ በጉን ፀጉር ለጣጠፈችለት ወንደርፉል። ሁልጊዜም ተንኮል ማን ጋር ያለው ቅርታ አድርጉልኝ እኛ ጋር ነው፣ ስፔሻሊ ሴቶች ጋር ነው ያለው። እውነት ውሸት? እውነት ነው። አትፍሩ። እኔም እኮ ሴት ነኝ ወንድ አይደለሁም። እና ከዛ ለጣጠፈችለት አቅርቦ ቢያይሽ ይሄኔ ስዳስሳ ላይ ሙስሊማይ ማለት ነው። ይሄኔ ስዳስሳ ጠረኔ ደግሞ እንዴት ነው እሱን ጠረን ይሸታል እኮ በጠረን ያቀናል አለ። ግድ የለም ብላ ተጣቆቱ አለበሰች። ይስሐቅ ሰማ መጣ። እንደ ቀንቶ ቶሎ መጣ። በቃ አምላክ አቅናው ወንድ ቶሎ ብዬ መጣ። ድምፅ ግን ያዕቆብ ይመስላል ኤሳው አይመስልም። እስቲ ጠጋ በል ብሎ አሸተተው። ያዕቆብ ልብስ የኤሳው ልብስ ነው። ዳሰሰው ፀጉሯም ነው። ስለዚህ ምን አደረገ? ባረከው፣ የመጨረሻ በረከት። ከዛ በኋላ ምን ያህል ስደት እንደደረሰበት ታውቃላችሁ። እናቴ ነው ሁሉ ተንኮል አብራ ሰርታ እሷ ቤቷ ውስጥ ተረጋግታ ተቀምጣለች። እሱ ግን የከፈለው ዋጋ ታውቃላችሁ። ያሳጥሩና ስለምታውቁት ታሪኩ ብዙ ጊዜ ሴጣን እንዲህ ነው የሚያደርገው። ሴጣን ድርሻም እንደዚህ ነው። ይገፋንና በቃ ነፍሳችን እስክትወጣ ድረስ አስጨንቆ ድርጊታችን ውስጥ ከከተተ በኋላ ጉዳይሽ ነው እዛ ዋጋችን ክፈይ ብሎ ዞርላል። ስለዚህ ወገኖቼ ይስሐቅ ማነው ያዕቆብ እንግዲህ ካልባረከኝ አልለቅህም ብሎ የታገለው ጋር ለመውጣት ፈልጌ ነው። ያን ሁሉ ኃጢአት ሰርቶ ወንድሙን አታለው አባቱን አታለው ከዛ በኋላ እግዚአብሔርን ወደ አጎቱ ጋር ሄደ እያለ እንቅልፍ ይዞት ዛብላ በሰላም ከተመለስኩ እዚህ ቦታ መታሰቢያው ትሰራለሁ ብሎ ሄደ። ተመልሶ ሲመጣ እዛም የሰራውን ታውቃላችሁ አጎቱ ጋር ጅንጉርጉሮች ምናምኖችም አታሉ እዛው ቀጥሏል። ከዛ በኋላ ላሳጥር ብዬ ነው ካልባረከኝ አልለቅህም አለ። ረድነበቅቷል አልለቅህም። እኛ ምንድን እንድንታገር ስለፈለኩ ነው ያመጣሁት። ይህን ተዘጋጅችበት አልመጣሁም እንጂ ቆሜ ነው የመጣብኝ። ካልባረከኝ አልለቅህም። ረተውን ነበቅላልተዋል አልለቅህም ባርከኛል። ከዛ በኋላ መጨረሻ ላይ ጭኑን ሹሉጋ ነካል ያለ እስራኤል ሀገር አልልኩኝም። እስራኤሎች ጭን አይበሉም ይባላል፣ ሹሉጋ አይበሉም ይባላል። ከዛ የተነሳ ከዛ በኋላ ያዕቆብ ማለት አታላይ ነው። ከዚህ በኋላ ስሜ ማን ይባላል አለ? እስራኤል። ስለዚህ ወገኖቼ ጠላት ከዚህ በኋላ እንዳይጫወትባችሁ ቴክ ኬር፣ ጥንቃቄ እናድርግ። አይጫወትብን ጠላት። እኛ አንድ እንደሆን አንድ ሆኑ ዘንድ ብሎ በዚህ ቦታ ላይ 3 ጊዜ ጠቅሷል ጌታ ኢየሱስ ክርስቶስ 3 ጊዜ እኛ አንድ እንደሆን አንድ እንዲሆን። ስለዚህ ታግሎ መጨረሻ ላይ እግዚአብሔር ረድቶት ስሙንም አስቀይሮ ወጣ እና በተቻለ መጠን እግዚአብሔር በረዳን መጠን አንድነታችንን እንድንጠብቅ ያስፈልጋል። ሌላ ስለ አንድነት እንዲሁ ልንገራችሁ እህቶች አለን ሁላችንም እዚህና ጥሬ ስጋ ተገዝቶ አንዳንድ ባህላችን ላይ አበሻ ጥሬ ስጋ መብላት ይወዳል አይደል? እና ያን ጥሬ ስጋ ዝም ብሎ ቆርጦ ይበላል። በጣም ቀይ ደስ የሚል ጮማ የሌለበት ስጋ ቢገኝ የሚያባሉ ቅመሞች ከሌሉ ይበላል እንዴ? አይበላም። እኛ ቤት አይበሉም። እኛ ቤተሰቦች ወይ ድል ይዘጋጅለታል፣ ዋዜ ይዘጋጃል። ከዛ በኋላ ይበላል። ወደ ዶሮ ጋር ደግሞ ስለ አንድነት ላውራ ነው። ወደ ዶሮ ጋር ደግሞ ስትመጣ ዶሮውን ሲሰራ እኛ አይታወቅንም። ሰርተን ከጨረስን በኋላ ልብሳችንን ቀይረን ታጥበን እንኳን ብንወጣ
የዶሮ የተቀመመበት የተሰራው ሽታ ከኛ ይላቀቅ፣ ለኛ አይታወቅም። ለሚቀርቡ ሰዎች ግን ዛሬ ዶሮ ሰርተሻል፣ ሽትሸቻለሽ ይቆያሉ። ያን ሽታ ያመጣው ነገር ምንድነው ብትሉኝ የተቀመሙ ቅመማ ቅመሞች፣ የተቀመሙ ነገሮች እነ ነጭ ሽንኩርት እነ ምናምን ሲቀመምና ሲዋሃድ እንዲያ ጣዕም ያመጣል፣ ሰፈሩን ሁሉ ያውዳል። ስለዚህ እኛ ወገኖቼ እንደ ቅመማ ቅመሞች ሆነን ስንዋሃድ በእግዚአብሔር መንግስት እዚህ ምድር ላይ ሆነን ሽታችን እንደዛ ይወጣል። ሽታችን እንደዛ ነው የሚወጣው። እና እንዴት ነው ከዚህ ነገር ከዚህ ዓለም ነገር ክርፋት ከምን ነገር ወጥተን ወደዚህ ወደ ተነጠረ ሽታ ውስጥ የምንገባው ብላችሁ ብትሉ የመጀመሪያ ነገር ስጋችንን መጎሰም ነው። ስጋን መጎሰም ቅድም እንዳልኳችሁ እሱ ወደ አፈር ነው የሚገባው ነገር። ስጋው ለምን ተፈለገ ብትሉ የእግዚአብሔር ቤተ መቅደስ ሆኖ እኛን እግዚአብሔር የተጠቀመብን ለሌሎች ጥሩ ሽታ እየሸተትን ይታወቃል እኮ ሽታ። ቅድም እንዳልኳችሁ ታጥባችሁ ብትሄዱ፣ ሽቶ ተረጭታችሁ ብትሄዱ የተዋሃደ ነገር ጋር ቅድም ግንኙነት ካላችሁ ትታወቃላችሁ። ስለዚህ በክርስትና ሕይወትም እንዲህ ውህደት ውስጥ ከገባችሁ የትም ስትሄዱ ትታወቃላችሁ። ስንቶቻችንን የምንታወቀው? ስንቶቻችን ለጥሩ ሽታ እየሸተትን ያለ ነው? ስለዚህ ወገኖቼ እግዚአብሔር በረዳን መጠን እባካችሁ ለምናችኋለሁ አንድነታችንን እንጠብቅ። ጌታ ኢየሱስ ክርስቶስ ያለቀሰበትን ለቅሶ እንጠብቅ። ለእነሱ ከዚህ በኋላ በዓለም አይደለሁም እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እንዲህ ይላል፣ እኔ አባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜንም ብትጠብቁ በፍቅሬ ትኖራላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 እኔ አባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ትእዛዙን ስናይ ከባድ አይደለም። ትእዛዙ በጣም ልባችን አሰፍተን ጌታን ከተቀበልን ትእዛዙ በጣም ቀላል ነው። ትእዛዙ ምንድን ነው ብላችሁ ብትሉ ከስጋ ስራዎች መላቀቅ። በድሮ ጊዜ ብሉይ ኪዳን ጊዜ ወደ ካህናት ጋር ተቀርቦ የኃጢአት ስርየት መስዋዕትን በማቅረብ የሚፈስ ደምን በማቅረብ ካልሆነ በስተቀረ ድነት የለም፣ የኃጢአት ስርየት የለም። ጌታችን ኢየሱስ ክርስቶስ ግን ይህን ሁሉ አስቀርቶ አዲስ ኪዳን ከኛ ጋር ገብቶ ደሙን አንድ ጊዜ በቀራንዮ መስቀል ላይ አፍስሶልናል። ይሄ ደግሞ ለዘላለም ጥፋት ስናጠፋ ቅድማ ጥፍተሻል ዘርበኛው እንደገና መጣሽ እንዳይለን እግዚአብሔር ሄደን በእምነት ከመስቀሉ በታች በደሙ ታጥበን መስጠት ኃጢአት ስሩን ሳይሰድ ኃጢአት ስሩን ከሰደደ ከባድ ነው ለመቀል። ምናልባት ገጠር ውስጥ አይታችሁ እንደሆነ አንድ ነገር ብዙ ከተማ ውስጥ ስለማይፈቀድ ነው እንጂ ዛፍ ሾካማ ዛፍ ስሩን ሰዶ ከጠለቀ ነቅሎ ለማውጣት ብዙ መቆፈር ያስፈልጋል። ኃጢአትም እንደዚህ በውስጣችን ስሩን ሰዶ ከተቀመጠ ነቅሎ ለማውጣት እጅግ በጣም ይከብዳል። ስለዚህ ኃጢአት ስሩን ሳይሰድብን ወዲያውኑ ነቅተን በጌታ ፊት ቀርበን ጌታ ሆይ በቃ በለኝ እንዲህ ጋር ሲቻለው ይቅር በለኝ ብለን ስንል ነፃ ሆነን እንነሳለን። እነኚህም የኃጢአት መነሻዎችና አድራጊዎች የስጋ ስራዎች ናቸው። እዛ ላይ ሁሉም ብሎ ተቀምጧል ያልተገለጡ ቢኖሩ። ስለዚህ ከእነኛ አንዱ ሲመጣብን በኢየሱስ ስም ብለን ሄደን ተንበርክከን ጸልየን ነፃ መውጣት። በጣም የሚገርማችሁ ነገር እግዚአብሔር ደግሞ የግድ ካልተንበረከክሽ አይደለም። መንገድ እኔ ብዙ ጊዜ መንገድ ላይ እየሄድኩ እጸልያለሁ፣ ቤቴም እጸልያለሁ። መንገድ ላይ ብዙ ጊዜ እግዚአብሔር ቃል ይሰጠኛል።
ስለዚህ የግድ አትንበርከኩ እያልኩ አይደለሁም። ጊዜ ከሌለንና እንትን ካል ወደ ስራ ቦታችን እየሄድን እየጸለይን ነፃ መውጣት እንችላለን። ከከሰሰን ከአእምሯችን ነፃ መውጣት። ስለዚህ በተቻለ መጠን ወገኖቼ እግዚአብሔር በረዳ መጠን ኃጢአቶች ሳይደራረቡብን ነፃ እንድንወጣ እግዚአብሔር ይርዳል። በዛን ሰዓት እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ በፍቅሬ ኑሩ ያለው ድንገት በፍቅሩ ውስጥ እንታጠራለን። ፍቅሩ ያጥረናል። ፍቅሩ ጥልን ምናምንን የስጋ ስራዎችን ከኛ ያስወግደዋል። ሌላው 11 ላይ ደግሞ እዛው 16 11 ላይ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያቸዋለሁ። ይሄ ወደ አባቱ ወደ ቅድሙን ልመና መጀመሪያ ያነበብኩትን ከማቅረቡ በፊት ነው። እነሱን አዘጋጅቶ ወደ እግዚአብሔር ሄደው እንዴት ሆኖ አንድ እንደሚሆን በእግዚአብሔር ጋር ነግሯቸው ነው ወደዛ ጋር ሄደው። ስለዚህ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያቸዋለሁ ይላል። ነግሮናል እንዴት ሆነን አንድ ሆነን እንደምንቆይ። 12 ላይ ደግሞ እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜም ይህች ናት። እኔ እንደወደድኋችሁ ጌታ ኢየሱስ ክርስቶስ እንዴት ነው የወደደን? አቤት ነፍሱን እስከ መስጠት ነፍሱን ሰጥቶ ነው የወደደን። ለዛውም ጎኑን በጦር ወቅቶ ነፍስ መስጠት ብቻ ሳይሆን ተላቅጦበት አላቅጦበት እሾህ አክሊል ደፍቶለት ሆምጣጤ አጠጥተውት በጥፊ መተውት እሱ እግዚአብሔር ነው። እስከዚህ ደረጃ ድረስ ለእኛ ተዋርዶ ነው ወገኖቼ ዛሬ ዓለምን ማቆም ሰላም ሰጥቶን በሰላም እየወጣን እየገባን ያለ ነው። ስለዚህ እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ምን ያህል እንዋደዳለን? ምን ያህል እንዋደዳለን? አስኪ ውስጥ ራሳችሁን ጠይቁ። ከጓዳ ጀምረን ምን ያህል እንዋደዳለን? ምን ያህል አንድ ነን? ትልቁ ሰው በጣም የሚቸገርበት ነገር ምንድን ነው ብትሉኝ፣ ሙስሊሙ በተለይ አላህ አይወልድም አይዋለድም ይላሉ። አላህ አይወልድም አይዋለድም ይላሉ። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን አንድነትና ሶስትነትን አይቀበሉም። ለእኛ ግን እግዚአብሔር ምስጢሩን ገልጦልናል። መንገድ ሆኖ ደግሞ ወደዚህ ውህደት ውስጥ ይዞን ደግሞ ወደ መንግስት ሰማያት ደግሞ ሊያስገባን ጌታ ኢየሱስ ክርስቶስ ተልኮልናል። እኔ ብዙ ጊዜ ጠይቃለሁና ሰዓቴ ገና ሆነ ንገሩኝ። እኔ ብዙ ጊዜ ጠይቃለሁና ትልቅ ሴት ናቸው ሙስሊም። ጠየኳቸው አንድ ጊዜ ለቅሶ ላይ ተገናኝተን ድንኳን ውስጥ ቁጭ ብዬ አውቃቸዋለሁ። እቴ አቤት እንዴት ነው? ደህና ደህና ተባባልና ስለ ኤሳው የሚነግሩኝ ነገር አለ አልኳቸው። አዎን አሉ። እሺ እስቲ ንገሩኝ አሉ። ስላቸው ያምናሉ ኤሳው ከእግዚአብሔር እንደኛ እንደ ሰው ልጅ አልተወለደም፣ በመንፈስ ቅዱስ ስራ ነው መመሪያ ውስጥ የተገኘው አሉ። ብዬ ደነገጥኩ። ከዛ ቀጠል እሺ ሌላስ ኢሳውን የምነግሩኝ ነገር ይሄ እኛም እናምናለን አልኳቸው። ሌላስ የምነግሩኝ ነገር አለ አልኳቸው። ሌላ ደግሞ የምነግርሽ አሉ አልኳቸው። አላህ ኢሳውን በሌላ በር አስወጣውና ሊሰቅሉ ሲመጡ ልክ እሱን የሚመስል ሌላ ሰው አምጥቶ ሰጠ አሉ እና ኢሳ አልተሰቀለም አሉ። እዚህ ጋር ተሳስታችኋል አልኳቸው። እዚህ ጋር ተላልፈናል አልኳቸው። እንዴት አንዱን ልጁን እንዴት ለስቅለት ይሰጣል አሉ። አይ እሱ ሞቷልም ተነስቷልም አልኳቸው። ስለዚህ ወገኖቼ ይሄ
መታደል ነው። በተለይ በአሁኑ ጊዜ መጽሐፍ ቅዱስ የትም ቦታ ተንበሻብሾ እኔ ልጅ በነበርኩበትና ኦርቶዶክስ በነበርኩበት ጊዜ መጽሐፍ ቅዱስ የለም፣ ያለው የግዕዝ መጽሐፍ እሱም ቀሳውስቶች ጋር ብቻ ነው። እኛ ቤተክርስቲያን ሄደን እነሱ በግዕዝ ነው ሲያነቡ እና እንትኑ ሲደወል ተደፍተን እንሰግዳለን። እግዚአብሔር ከዚህ አካሄድ ውስጥ አውጥቶን ዛሬ በእኔና በእናንተ እጅ ውስጥ መጽሐፍ ቅዱስን አንበሻብሾ ሰጥቶን ምን ያህል እየበላን ነው? ምን ያህል የበላን ነው? ከእኛ ጋር ተዋህዷል። ማንበብ ይቻላል። ተታታታታ ማንበብ ይቻላል። ማንበብ ችግር የለም። የሰማነው የምናነበው ቃል ከኛ ጋር ካልተዋሃደ ምን ይጠቅመናል? እና በአሁኑ ጊዜ እግዚአብሔርን አንተ እንዲህ ስላላደረግኩ እኮ ነው እኔ ተሳስቼ ወደኋላ የቀረሁት የምንልበት ምንም ነገር የለም። እኔ ልሄድ ይቻላል። እኔ ካላልኩ ደግሞ አጽናኝ የሆነው መንፈስ ቅዱስ ወደ እናንተ ይመጣል አይደለም? አሁንም ለደቀ መዛሙርቶቹ እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እኔ እንኳን የነገርኳችሁ እንኳን ብትዘናጉ ብትረሱ እንደገና ያሳስባችኋል ብሎ መልእክተኛ ላከልኝ ጌታ መንፈስ ቅዱስ። ስለዚህ በምን እንወነጅለዋለን? በምን አጉድለህብናል እንለዋለን? ችግሩ እኔና እናንተ ጋር፣ ችግሩ ስጋ ለባሾች ጋር ነው። ስለዚህ ወገኖቼ በተቻላችሁ መጠን እግዚአብሔር በረዳው መጠን እርስ በርሳችን እንጸላለን። አንዱ ለአንዱ ይጸልይ። እንዲጋብ ስንገናኝም እንጸልይ። እግዚአብሔር ወደ አንድነት እንዲያመጣ የመንፈስ ቅዱስ ተአምራት በእኛ ውስጥ ተደርጎ ልዩ ሽታ እንድንሸት እናንተ የዓለም ብርሃን ናችሁ ተብለናልና ጨለማ ውስጥ ላሉ ሰዎች እውነተኛ ብርሃኖች ሆነን ቦግ እንድንል። ይሄ የሚሆነው ስንቀደስና ስንቀደስ ብቻ፣ ከዛ ውጪ የለም። አንዳንዱን ትቅጣግ አልቦ ሲጠቀምበት እግዚአብሔርና አንዳንዶቻችን ደግሞ አመታትን ቆጥረን በቃ ልሳኗ አንድ 3 4 ቃል ብቻ ልትሆን ትችላለች። ከዛ ውጪ ምንም ከሌለ እሱ እንደዚህ ይሁን እሷ እንደዚህ ይሁንች፣ ይሄ እግዚአብሔር ያዳላል እንዳትሉ። እግዚአብሔር የማንንም ፊት አይቶ አዳላ። እግዚአብሔር የሚሰራው እንዳቀራረባችንና ከሱ ጋር እንደተዋሃድነው ውህደት ነው። ቃሉ መቶ ፍሬ ያፈራብን ከሆነ ምን ያህል መንፈሳዊ ሕይወታችን ምን ያህል እንደሚወፍር አስቡ። ቅድም ወጥ እንዳልኳቸው አይነት ማለት ነው። ስለዚህ ወገኖቼ እግዚአብሔር በረዳን መጠን ራሳችንን አጥብቀን እያየን፣ ዘመኑ እያለቀ ነው። ከዘመን ማለትም ባሻገር እያንዳንዳችን ደግሞ ከዘመኑ በፊት መቼ እንደምንጠራ እናውቅም። በምንጠራበት ጊዜ ቅድስናችን ጠብቀን ካልተገኘን አደጋ አለው። አንዳንድ ሰው በትንታ ይሞታል ሳይታመም። አንዳንድ ሰው በእንቅፋት ይሞታል ሳይታመም። እግዚአብሔር ተአምረኛ ብዙ ጊዜ አደንቀዋለሁ። እና እንዴት ነው የማደንቀው? እናቶች ስንጸንስ ጽንሳችንን እናውቃለን መቼ በቀናት ውስጥ እንደምንወልድ። ብንስጥ 5 ቀን 4 ቀን እንደዚህ ነገር ሊሆን ይችላል። በቃ በዚህ ወር መጨረሻ ላይ እንዲህ እንላለን። መሞቻችን ግን እግዚአብሔር የተባረከውን ከዙሪያችን ሰው ቦታል አናውቀው። ብናውቅማ እንደፈለግ ጨፍረን 3 ቀን ስትቀረን ሄደን መንከባለን ነው በጌታ ፊት። እግዚአብሔር እኮ አዋቂ ነው፣ ስውር አድርጎታል። ይሄ ለምንድን ነው ብትሉኝ፣ ሁል ጊዜ ዝግጁ ሆነን እንድንጠብቅ። እናቶች ልንወልድ ስንል ለምንጠራቸው ሰዎች ዳቦ ቆሎ ምናምን ቆሎ ምናምን እናዘጋጃለን አይደል? ልክ እንደዚሁ ደግሞ መሞቻችን ስደርስ በቃ ከዚህ በኋላ የልብስም አያስፈልግም፣ በቃ እኔ 2 ቀን ናት የቀረችኝ፣ በቃ ልዘጋጅ ነው የምንለው። እግዚአብሔር ግን ጥበበኛው ስውር አድርጎታል። እንዴት እንደምንሄድ መቼ እንደምንሄድ ስለማናውቅ ሁል ጊዜ በጌታ ፍቅር ለምናችኋለሁ፣ ዝግጁዎች እንሁን። እግዚአብሔር ያዘጋጀናል፣ እኛ ፈቃደኞች እንሁን። ሌላው ደግሞ
ስለ ፈቃድ ምናልባት ከዚህ ታች እያላችሁ አውርቼ እንደሆነ አላውቅም። ፈቃድ የሚባለውን ስታዩት ሁለት ትርጉም አለው። ፈቃድ አንዱ ነፃ ፈቃድ ነው፣ ሌላ ደግሞ ጠቅላላ ፈቃድ ነው። ነፃ ፈቃድ ማለት ምንም እግዚአብሔር እኔና እናንተ የማያስገድድበት ነፃ ፈቃድ ያንተ ነው፣ ያንቺ ነው። ምርጫው ልክ አሁን እንደነገርኳችሁ ምርጫው ያንቺ ነው፣ ምርጫው ያንተ ነው። ወላጆች ልጆቻችን ስናሳድግ እየገረፍን ግድ ጨርስ እያል ልብስ እንደዚህ ልበስ እያል እናስገድዳለን። እግዚአብሔር ግን ከመናገር ውጭ አያስገድድም። ይሄ የእሱ ባህሪ ነው። ይናገራል። ተቀብለን ፍሬያማ መሆን ከእያንዳንዳችን ይጠበቃል። ያ ነፃ ፈቃድ ነው እንዲያደርግን። ወይኔ ጌታ ለምን ነፃ ፈቃድ ሰጠን ይላለሁ። ነፃ ፈቃዱ በጣም ቀላል አይደለም። አያስገድደንም። ይናገራል። ምንም ማስገደድ የለም። መተግበሩ የማን ድርሻ ነው? እኔና የእናንተ ድርሻ ነው። ስለዚህ ወገኖቼ እግዚአብሔር በረዳ መጠን ራሳችንን ዕለት ዕለት እያዘጋጀን ከክፉ ነገሮች እየሸሸን ዘመናችንን እንድንጨርስ እግዚአብሔር ከእያንዳንዳችን ይጠብቃል። የሚረዳን ጌታ መንፈስ ቅዱስን ደግሞ ሰጥቶናል። ከመንፈስ ቅዱስ የሚሰወር አንድም ነገር የለም። ወደ እውነት ሁሉ የሚወስደን እሱ የረሳነውን ነገር እንኳን እንደገና ያሳስበናል። ልብ ብለን ከሰማነው ያሳስበናል። ስለዚህ የጌታ ከኛ ጋር እስካለ ድረስ እኛ ለየት ያልን ቅዱሳን ልጆቹ ራሶቻችን እያዘጋጀን ከነኛ ከተዘረዘሩት ገላትያ ውስጥ ካሉት ስጋ ፍሬዎችና ካልተጠቀሱት ሁሉ ውስጥ ራሳችንን እየጠበቅን ዕለት ዕለት በፊታችን ያለው ሩጫ በትዕግስት እንድንሮጥ እግዚአብሔር ከእያንዳንዳችን ይፈልጋል። ልባችንን እንክፈት። ልብ ማለት አእምሮን ይይዛል። ልብ ማለት ፈቃድን ይይዛል። ልብ ማለት ስሜትን ይይዛል። ልብ ማለት ሕይወትን ይይዛል። ልብ ማለት ነፍስን ይይዛል። 5 ትርጉሞች አሉት ልብ። ስለዚህ ልባችን ለእግዚአብሔር ሰጠ ማለት ፈቃዳችን ለእግዚአብሔር ሰጠ ማለት ነው። ልባችን ለእግዚአብሔር ሰጠ ማለት ሀሳባችን ለእግዚአብሔር ሰጠ ማለት ነው። ልባችን ለእግዚአብሔር ሰጠ ማለት ተክ የሚያደርገን እንደፈላሽ ነው እንደምለው ስሜታችንን ለእግዚአብሔር ሰጠን ማለት ነው። እና ዘወርድስ እንደ ሞተ ሰው ሆኑ ማለት ነው። የሞተን ሰው ብትፈልጉ ብትጥሉት፣ ብትፈልጉ ብታቃጥሉት ይናገራል? አይናገርም። ልባችን ለእግዚአብሔር ሰጠ ማለት አእምሮን፣ ሀሳብን፣ ነፍስን፣ መንፈስን፣ ሕይወትን አጠቃላይ ለእግዚአብሔር ለአምላካችን ሰጥተን እሱ በሚመራን ውስጥ መመራት ማለት ነው። ፈቃደኞች ከሆኑ እግዚአብሔር ደግሞ ምን ያደርጋል። ስሙ የተባረከ ይሁን። እግዚአብሔር የተባረከ ይሁን። እንግዲህ ጠቅልዬ ስነግራችሁ እንግዲህ እኛ አንድ እንደሆን አንድ ሆኑ ዘንድ ብሏል ጌታ ኢየሱስ ክርስቶስ እና ይህን አንድነትን የምንይዝበት ከስጋ ማንነታችን ከስጋ ስራዎቻችን ነፃና ነፃ ስንሆን ብቻ። ሰይጣን በእኛ ላይ እድል የለውም። ልናስር እግዚአብሔር ስልጣን ሰጥቶናል። ልንፈታ እግዚአብሔር ስልጣን ሰጥቶናል። ልንተክል እግዚአብሔር ስልጣን ሰጥቶናል። ልንነቅል እግዚአብሔር ስልጣን ሰጥቶናል። ወንድሞች በህብረት ቢቀመጡ ነው መልካም ነው፣ ነው ያማረ ነው። እግዚአብሔር በዛ ስፍራ በረከትን አዘዋልና ይላል ሌላ ቦታና የታዘዘልንም በረከት እንዳንቆዳደስ እንዳንቆራረስ ሰይጣን ሁል ጊዜ መበተንን ይፈልጋል። አይሆንም እያል ጠላታችን እየተቃወምን አንድነታችን እየጠበቅን ከእግዚአብሔር አብ ጋር ከእግዚአብሔር ወልድ ጋር ከእግዚአብሔር መንፈስ ቅዱስ ጋርና ህብረታችን በአጠቃላይ ወደ አንድነት እንድንመጣ እግዚአብሔር ልባሞቻችንን ያቅናል። እግዚአብሔር ወደ አየልን ከፍታ ያውጣል። ይሄንን ብያለሁ። እግዚአብሔር ይባርካችሁ። ጸልያለሁ። ጌታ እግዚአብሔር የዘላለም አምላክ ሆይ አንተ ተናገሪ እንዳልከኝ በተቻለኝ መጠን
ጌታ ሆይ እዚህ ጉባኤ ቃል አካፍያለሁ። ቅዱስ አባት ሆይ ለእኔም ለወገኖቼም የምትመቸን አንተ ነህ፣ የምታዋጣን አንተ ነህ። ጌታ ሆይ ለማንኛውም ነገር እንዳናመቻመች በክርስቶስ ኢየሱስም ከዚህ ደቂቃ ጀምሮ እያንዳንዳችንን አእምሮ ወደ አንተ አእምሮ ማንነት ውስጥ እንድትለውጥልን በክርስቶስ ኢየሱስም ጸልያለሁ። ሁሉን ታደርግ ዘንድ ቻይ የሆነ ጌታ የማንችለውን ቀንበር አላሸከምከን፣ የምንችለውን ቀንበር አላሸከምከን። ከኛ አንዳች የሰወርከው ነገር የለም። ጌታ ሆይ ወደ ማስተዋል መልሰን ዕለት ዕለት በማስተዋል በፊት የምንንቀሳቀስ ልጆች አድርገን። እግዚአብሔር የዘላለም አምላክ ሆይ ወደ ሲኦል ሊገባ ዘመኑን መጨረሻ እየጠበቀ እየተንቀሳቀሰ ያለ ቀደመውን እባብ ለውጣን ዘንዶን ደግሞ አንተ እሰርልን። እሱ እድል ፈንታ የለውም። ከዚህ በኋላ ተጥሏል። መግቢያው ሲኦል ነው። እኛ በአምሳል የተፈጠን ልጆች ግን እግዚአብሔር ሁለት እድሎች በፊታችን አሉ። እንደ ፈቃድ እንደ ሀሳብ ውስጥ ተጠቅልለን የምንወጣ የምንገባ ከሆነ በሰማይ ስፍራ ወደ ተዘጋጀልን ወደ መንግስት ሰማያት ገብተን ከቅዱሳን ጋር አንተን የምናመልክ ልጆች እንሆናለን። ጌታ ሆይ ነገር ግን ሴጣን ደግሞ ስጋችንን እያነሳሳ የመሳሪያውን አፈር የሆነውን ስጋችንን እየተጠቀመ ደግሞ ወደ ሲኦል ይዞ ሊሄድ ይታገለናል። እግዚአብሔር የዘላለም አምላክ ሆይ በዚህ ምሽት እኔ በጌታ በኢየሱስ ክርስቶስ እለምንሃለሁ፣ በሰማይ እውቀት ባርከን። እግዚአብሔር በሰማይ እውቀት ባርከን። እግዚአብሔር የዘላለም አምላክ ሆይ በምድርም እውቀት ባርከን። እግዚአብሔር በሰማይ በረከትን እባክህ ባርከን፣ እንድናስተውል እንድንረዳ አንተ ያዘጋጀልን በረከት ውስጥ ገብተን እግዚአብሔር ሌሎችን በረከቶች እንድንሆን በክርስቶስ ኢየሱስ ስም እጅ በእኛ ላይ ይምጣ። ከዚህ ምሽት ጀምሮ ጌታ ሆይ ቀንበሮቻችን በክርስቶስ ኢየሱስ ስም ይንኮታኮቱ። የአንድነት ጠላት በክርስቶስ ኢየሱስ ስም ተንኮታኩቶ ወደ ጥልቅ ሲኦል ይግባ። እግዚአብሔር ሆይ እባክህ እንደለመንክ 3 ጊዜ እንደለመንክ ጌታ ኢየሱሴ እንደኛ አንድ የሆኑ ዘንድ እንዳልክ እኔም በዚህ ምሽት እለምንሃለሁ። ሁላችንም በዓለም ዙሪያ ያለ ልጆች ከዚህ ጣራ በታች ያለን አይደለንም፣ በዓለም ዙሪያ ያለ ልጆች በአጠቃላይ አንድ እንድንሆንልን ወደ አንተ አንድነት ውስጥ እንድንጠቀልልልን በክርስቶስ ኢየሱስ ስም የተጋረዱት መጋረጃዎች ይቀደዱ። በጌታ በኢየሱስ ክርስቶስ በሸፈኑ መሸፈኛዎችም ይነሱ። በብርሃን ብርሃኑ ማየት ይሁንልን። ጨለማችንን እንደገና የምታበራበት ምሽት ይሁን። እግዚአብሔር ቋጠሮች ይፈቱ። እግዚአብሔር ቋጠሮች ይፈቱ። ሰንሰለቶች ይበጣጠሱ። እግዚአብሔር ከብረት የሚያሸሹ አጋንንቶች በክርስቶስ ኢየሱስ ከሰሜን ከደቡብ ከምስራቅ ከምዕራብ ከመሃል አገራትና ዓለማት ዙሪያ ተጠራርጎ ወደ ጥልቅ ሲኦል ይግቡ። ከከፍታ ወደ ከፍታ አውጣ። ስለነበረን መልካም ጊዜ እጅግ በጣም አድርጌ አመሰግናለሁ። ቀሪ ዘመናችን ለአንተ አሳልፌ ሰጠው በውድ ልጅ በጌታ በኢየሱስ ክርስቶስ ያው ስም አሜን።